መምራት አልቻለም የሚሉ ሰዎች እኮ አሉ። አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። እንፈልገው ሰላም ነው። የኤርትራው ፕሬዝዳንት ኢሳያስ ለፋኖ ኃይሎች ስስ ልብ ስለማሳየቱ እየተገለጸ ይገኛል። መማራት ኤርትራዊ ነው። ኤርትራዊ ማማራኑ አድማጮች የኤርትራው ፕሬዝዳንት ኢሳያስ ለፋኖ ኃይሎች ስስ ልብ ስለማሳየቱ እየተገለጸ ይገኛል። ከጎንደር በለሳም የተንቀሳቀሱ ከ600 በላይ የሚሆኑ የፋኖ ከፍተኛ አዛዦችም በቀጥታ ወደ ኤርትራ ስለማቅናታቸውና ከፕሬዝዳንት ኢሳያስ ጋርም ስለመገናኘታቸው እየተሰማ ይገኛል። እነዚህ የፋኖ ከፍተኛ አዛዦችም ከሸዋ፣ ከወሎ፣ ከጎጃምና ከጎንደር የተወጣጡ ስለመሆናቸው ተሰምቷል። እንዲሁ በኤርትራ ውስጥም በሳዋ ማሰልጠኛ ካምፕም ስልጠና እየወሰዱ ይገኛሉ ነው የተባለው። ይህንንም ተከትሎ ነው የብልጽግናው ቤትም የኤርትራው ፕሬዝዳንት ኢሳያስ ከፋኖ ኃይሎች ጋር ተቀናጅቶ ጦርነት ሊከፍትብኝ ነው በሚል አጣብቂኝ ውስጥ እንደሚገኝ እየተገለጸ ይገኛል። በዕለቱ የአብይ አህመድ መንግስት አገዛዝን በታማኝነት የሚያገለግል አንድ ከፍተኛ አዋጊም በፋኖ ኃይሎች በተፈጸመ ጥቃት ስለመገደሉ ተሰምቷል። ወደ ፋኖ ኃይሎች በሸዋ፣ በወሎ፣ በጎጃምና በጎንደር ከፍተኛ የሆነ የደፈጣ ጥቃት ስለመፈጸማቸውና ድሎችን አስመዝግበናል ብለውናል። አድማጮች ይህ ቪዲዮ ለፍትህ፣ ለእኩልነት ብሎም ለነጻነት ለሚታገሉ ወገኖችም ድምጽ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን መጫን እንዳይዘነጋ ልናስታውሳችሁ ወደድን። የብልጽግናው ከፍተኛ አገዛዝ አብይ አህመድን በከፍተኛ ሁኔታ ስጋት ውስጥና አጣብቂኝ ውስጥ የከተተው የፋኖ ከፍተኛ አዛዦች በቀጥታ ወደ ኤርትራ ስለማቅናታቸውና ከፕሬዝዳንት ኢሳያስ ጋርም ስለመገናኘታቸው ተሰምቷል። ይህንንም ተከትሎ የብልጽግና ሹማምንትም አጣብቂኝ ውስጥ ይገኛሉ ተብሏል። በተለይም ደግሞ የፋኖ ኃይሎች ከኤርትራ ጋር ግንኙነት አላቸው፣ ፕሬዝዳንት ኢሳያስ የፋኖን ኃይሎች እያስታጠቀም እየደገፈም ይገኛል በሚል በብልጽግና ሹማምንት በኩል በከፍተኛ ሁኔታ እየተወነጀለ በሚገኝበት በዚህ ሰዓትም አፈንጋጩ የህወሓት ቡድን ማለትም የደብረ ጽዮን ቡድን በቀጥታ ለፋኖ ኃይሎች ስስ ልብ ማሳየቱ ተሰምቷል። አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። እንፈልገው ሰላም ነው። ከዛ የከፋ ነገር ካልመጣ በስተቀር በእኛ ኢኒሼቲቭ በኤርትራ ወንድሞቻችን ላይ ምንም ነገር አይፈጸምም። ጅቡቲ እንኳን እኛ ልንረብሽና ልነካቸው ቀርቶ የሚነካቸውም ካለ አንቀመጥም። እነሱ ከተነኩ እኛ የለንም። ሶማሌ በሺ የሚቆጠር ሰው ነው እኮ የሞተብን። በሺ የሚቆጠር ሰው እኮ ነው የሰዋ ነው ለጋራ ሰላም ብለን። አሁን የምንፈልገው እሱ ነው። ሶማሌ አካባቢ መስከን፣ መረጋጋት፣ ናሽናል ኢንትረስት ማስቀደም እንዲችሉ ጊዜ ሰጥተናል። እንታገሳለን። ቀልብ እንዲገዙ ሰብር እንዲያደርጉ እንታገሳለን። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስተዋል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ሕግ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ሕዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። እንዴት መሰላችሁ? ባለፉት አንድ ወርና ሁለት ወር ስለ ኢትዮጵያ ለውጥ መንግስት ዓለም የተናገረውን ያክል ላለፉት 20 ዓመታት ላይናገር ይችላል። ዓለም የገባውን ለውጥ የማይገባን ሰዎች ምክንያቱም እንደሆነ ልንገራችሁ። ሁለት ቤተሰቦች አሉ ገጠርና ከተማ የሚኖሩ። የገጠር ተወልዶ ያደገው ልጅ ቤተሰብ ጥየቃ ከተማ ይመጣል። ከተማ መጥቶ ከቤተሰብ ልጅ ጋር ወክ ሲያደርጉ መኪና ሲያይ ይደነብራል። ጥሩምባ ሲነፋ ይጮሃል። ፎቅ ሲያይ ቆሞ ይቀራል።
መኪና ከሩቅ እየመጣች እንደሆነ ሲያይ ለመሻገር ይፈራል፣ አይሄድም። ከተሜው ፋራ ያይስቅበታል፣ ያልገባው ሞኝ ያይስቅበታል። ከአንድ ወር በኋላ ከተሜው ገጠር ይሄዳል። ጦጣም ሲያይ አንበሳ መጣብኝ ይላል። ዝንጀሮም ሲያይ ነብር መጣብኝ ይላል። ጫካው ኮሽ ባለ ቁጥር እባብ ነደፈኝ ይላል። ምን አይነቱ ፈሪ መጣብኝ አለ ደግሞ ገጠሬው። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምጽ። እንግዲህ ይሄ መግለጫ ብዙ ነገሮችን ሊያሳይ ይችላል። ለበርካታ ጊዜያት ፊልድ ማርሻሉ የአማራ ብልጽግና መዋቅር ከፋኖ ጋር እጅና ጓንት ሆኖ እየሰራ ነው የሚል ወቀሳ በየጊዜው ያቀርባል። በቅርቡም አብይ ጀነራሎችን ሰብስቦ በአንድ ጉዳይ በተለይ በህወሓትና በሰሜን ተጣምረው እየመጡ ነው በሚል በተጠራው አንድ መድረክ ላይ ፊልድ ማርሻሉ የተናገረውም ይህንኑ ነው። የአማራ ብልጽግና ከፋኖች ጋር ነው የሚሰራው፣ መዋቅሩ ተጠልፏል የሚል ነው። ያንን ተከትሎ እንግዲህ አሁን እርምጃ እየወሰደ ይገኛል። አብይ ከፌደራል ኮሚሽነር ዘላለም መንግስቴን ልኮታል። በጣም የሚያምነው ሰው ነው። ለተለየ ተልኮ ነው ወደ አማራ ክልል እንደላከው የሚነገረው። ግን ምንም ይመጣ ለውጥ አለ? እንደሚሰማው ከሆነ መዋቅሩ ሙሉ በሙሉ ተበታትኗል፣ ፈርሷል ማለት ነው የሚቻለው። ከወረዳ እስከ ዞን ክልሉ ድረስ ያለው የአማራ ብልጽግና መዋቅር ፈጽሞ ከአብይ አህመድ ጎን አልተሰለፈም። ምን ለውጥ ሊያመጣ ይችላል? ኮሚሽነር ዘላለም ወደ ባህር ዳር ሄዶ አይደለም። ኮሚሽነር ዘላለም የአማራን ክልል ህዝብ የማያውቀው እዚህ አዲስ አበባ ፌዴራል ፖሊስ ውስጥ ለረጅም ጊዜ የሰራ ሰው ነው። የአማራ ክልልና አሁን በተፈጠረው ውጥረት ምንም አይነት እውቀት የሌለው አይደለም። የክልሉ ፕሬዚዳንት ሰላም አመጣለሁ ብሎ ከሌሎች ፕሬዚዳንቶች የተሻለ አቅም አለኝ፣ ስልጣን ከተሰጠኝ ክልሉን በደንብ አድርጌ መምራት እችላለሁ ያለው ሰው ገና 2 ዓመት እንኳን ሳይሞላው ዛሬ የስልጣን መልቀቂያ ጥያቄ አቅርቦ በምክትል ጠቅላይ ሚኒስትሩ አማካኝነት አዲስ ፕሬዚዳንት እንዲመረጥ ስምምነት ላይ መድረሳቸውን ነው የደረሰኝ መረጃ የሚያመላክተው። በዚህም መሳይ ከዚህ በፊት የአማራ የፌዴራል የጠቅላይ አቃቢ የንግድ ስራዎች ሚኒስትር ዴኤታ የነበረው አሁን ደግሞ የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት የሆነው አለማንተ አግደው የተባለ በአማራ ክልል ላይ የሚገኝ እሱም በእጩነት የቀረበ በምክትል ጠቅላይ ሚኒስትሩ አማካኝነት ለስልጣን እጩ የተደረገ መሆኑና በዛ ላይ ውይይት እያደረጉ እንደሆነ አሁን ማምሻውን ሆምላንድ ሆቴል ላይ ጀነራል አበባው ታደሰ፣ ጀነራል መሐመድ ተሰማ፣ ፕሬዚዳንቱ የክልሉ ፕሬዚዳንትን ጨምሮ ሌሎችም ስራ አስፈጻሚዎች ማታ ከሚያድሩበት ሆቴል ሆምላንድ ሆቴል ላይ ሆነው ውይይት እያደረጉ እንደሆነ ከመኮድ ወጣው ውይይት እያደረጉ እንደሆነ የደረሰኝ መረጃ ያመላክታል። አጠቃላይ በአማራ ክልል ትናንት እንደነገርኩ ነው፣ ጉልቻ ቢለዋወጥ ምን ወጣ አያጣፍጥም ይባላልኝ። እነዚህ ሰዎች ተለወጡም አልተለወጡም፣ አዲስ ኃይል መጣም አልመጣም የክልሉ ጥያቄ እስካልተመለሰ ድረስ ወይንም መመለስ ካልቻለ ደግሞ ተገዶ ክልሉን እስካለቀቀ ድረስ ምንም አይነት ለውጥ አይመጣም። ምናልባትም በየቀኑ በየሰዓቱ የነሱ እድል እየጠበበ የፋኖ ኃይሎች እድል ደግሞ እየሰፋ የነሱ አቅም እየደከመ የፋኖ ኃይሎች ደግሞ አቅም እየጎለበተ እንደሚመጣና በአጠቃላይ አሁን እንደመጣ ነው የአጠቃላይ የፌዴራል መከላከያ ሰራዊት ወይም የመከላከያ ሚኒስቴር በጀት የአመቱ በጀት ከ85% በላይ ጭማሪ ተደርጎበት እንኳን 6 ወር ባልሞላ ጊዜ ውስጥ በጀታቸውን ጨርሰዋል። ከፍተኛ የሆነ የገንዘብ እጥረት ተፈጥሮባቸዋል። መከላከያ የክልሉን ህዝብ፣ ነጋዴዎችን፣ የመንግስት ሰራተኞችን፣ ሴተኛ ዳሪዎችን ሳይቀር ጠላና አረቂ ሽጦ የሚተዳደሩት ሰዎችን ሳይቀር በሚኒሻዎች አማካኝነት ለሰራዊቱ ገንዘብ አዋጡ እያሉ በየጓዳ ጉዳንጉዱ እየዞሩ ገንዘብ እየለመኑና እየቀሙ ለሰራዊታቸው ቀለብ እያቀረቡ እንደሆነ ነው የደረሰኝ መረጃ። እንደዚህ ሆኖ ደግሞ መንግስት ሊጸና አይችልም። ጥያቄውን አልመለሰም ወይ በደንብ ተዋግቶ ቦታውን አስከብሮ የአማራን ክልል አስፍቶ ይዞ ህዝቡን ለማስተዳደር የሚችል አቅምና ፍላጎት የሌለው መንግስት ስለሆነ ተመቶ በግዱ ይወጣታል የሚል እምነት ነው ያለኝ። በአጠቃላይ የአማራ ክልል
እነሱ እንዳሉት የአማራ ፋኖ አደረጃጀቶች አራቱም አደረጃጀቶች በጋራ ያወጡት መግለጫ ብዙም የሚገርመኝ አይደለም። ምክንያቱም መፈራረስ ከጀመረ እኮ 2 ዓመት ሆኖታል። እንዲያውም እስከዛሬ ድረስ ፋኖቹ አንድ ባለመሆናቸው የሌላ ሀገር መንግስት እገዛ ስለማያደርግላቸው ከሌላ ኃይሎች ጋር ምንም አይነት ህብረት ሳይፈጥሩ የሰራዊቱን አባላት እየማረኩ የሰራዊቱን ስንቅና ትጥቅ አልባሳት እየለበሱ እየበሉ በህዝባቸው ጉያ ስር ሆነው ከህዝብ የሞራል እና የስንቅ ድጋፍ እየተደረገላቸው ብቻ እየተዋጉ ስለሆነ ነው እንጂ ህወሓት እንዳደረገው በአረብ ሀገራት ወይንም በሻዕቢያ መንግስት ወይንም በሱዳን መንግስት በሶማሌ መንግስት ድጋፍ ይደረግላቸው ኑሮ 1 ሳምንት የሚቆይ መንግስት አይደለም። እነሱ ደግሞ አጠቃላይ ለታሪካቸውና ለህዝባቸው ክብር ሲሉ ኃይላችን ከህዝባችን ስንቃችንና ተተኳሻችን ከመከላከያ ሰራዊቱ ብለው ትግል የጀመሩ ስለሆነ ምናልባት ትግሉ ተራዝሞ ሊሆን ይችላል እንጂ የአማራ ክልል ምስለኔ አስተዳደር መፍረስ ከጀመረ 2 ዓመት ሆኖታል። ባህር ዳር ከተማ፣ መሸንቲ፣ ገርጨጭ፣ መራይ፣ መሸንቲ ከተማን ብንወስድ በፋኖ ቁጥጥር ስር ናቸው። ፋኖዎች ከበባ ፈጽመውባቸው በዛ ያለው ሰራዊት በሜዳ ላይ ኮንክሪት ምሽግ ሰርቶ ራሱን እንደ ቀበሮ ጉድጓድ ውስጥ ገብቶ ራሱን እየተከላከለ ነው የሚገኘው። ጎንደር ከተማን ብንሄድ አሁን አንተ ቅድም የጠቀስካቸው ከተሞች የወገራ ወረዳ እና አምባ ጊዮርጊስ በ40 እና በ30 ኪሎ ሜትር ላይ ያሉ እነ በ10 እና በ15 ኪሎ ሜትር ያሉ እነ ጸዳ፣ እነ ማክሰኝት፣ እነ ብሩባክስ እነዚህን የመሳሰሉ ከተሞች እና ጎንደር ከተማን ጨምሮ አዘዞ አካባቢ ዙሪያውን አዘዞ አካባቢ ኤርፖርቱ አካባቢ ጸዳ ማለት እኮ ነው። እነዚህ አካባቢዎች በፋኖ ቁጥጥር ስር ነው የሚገኙት። ወደ ደብረ ብርሃን አካባቢ ብንሄድ ደብረ ብርሃን ከተማ አስተዳደር ውስጥ እኮ አብዛኛው የገጠር ቀበሌዎችን እኮ የፋኖ ኃይሎች ተቆጣጥረው በከተማው ውስጥም እየገቡ ጥቃት እየሰነዘሩ ነው የሚገኙት። በደብረ ማርቆስና በፍኖተ ሰላም አካባቢ ብንሄድም ደግሞ ደብረ ማርቆስ ከተማ ላይ ገብተው ጥቃት እየሰነዘሩ እየወጡ መከላከያ እዛ ሰፍሮ ያለው መከላከያ ራሱን እየተከላከለ ነው የሚገኘው። በእነዚህ ከዞን ከተሞች ውጪ ኮንክሪት ምሽግ ሰርቶ ራሱን እየተከላከለ ካልሆነ በስተቀር በየትኛውም የክልሉ ወረዳዎች ላይ ተረጋግቶ ተቀምጦ ያለ መንግስት አይደለም። ህዝቡንም እያስተዳደረው አይደለም። ስለዚህ ፈርሷል ማለታቸው ምንም ውሸት የሌለው ሀቅ መሆኑን ማረጋገጥ ያስፈልጋል ማለት ወዳለው መሳይ